ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን እንግዲህ ለእናንተ ይሆናልና ይመጥናል ያልኩትን መረጃ ይዤላችሁ መጥቻለሁ። ኢትዮጵያ ሆናችሁ እኔ በማሳያችሁ መንገድ ብራንድ የዩቲዩብ ቻናል ካልከፈታችሁ ሞኔታይዝድ ስለማትሆኑ ልፋታችሁ ከንቱ ይሆናል ማለት ነው። ይህ ቪዲዮ ኢትዮጵያ ላላችሁ ተመልካቾች ነው። አከፋፈቱን ከማየታችሁ በፊት ግዴታ ዩቲዩብ ለመጀመር ማቴሪያል ማሟላት አይጠበቅባችሁም። እጃችሁ ላይ ባለው ስልክ ብቻ ክሬቲቭ የሆነ ቪዲዮ መስራት ትችላላችሁ። ወደ ቪዲዮ ስንሄድ አራት ዋና ነጥቦችን በማስተካከል ነው ቻናላችንን የምንከፍተው። አራተኛ፣ በመጀመሪያ ኢሜል የሚለውን አፕሊኬሽን እንከፍታለን። ከዛ በመቀጠል እዚህ ጋር ፕሮፋይሏን እንነካለን። ወደ ፕሮፋይል ከገባን በኋላ ወደታች አድርገን አድ አናዘር አካውንት የሚለውን ክሊክ እናደርጋለን። ከዛ በመቀጠል ጉግል የሚለውን እንነካለን። እንደዚህ ከመጣልን በኋላ ከታች ክሬት አካውንት የሚለውን እንነካለን እዚህ ጋር። ከዛ ፎር ማይ ፐርሰናል ዩዝ የሚለውን እዚህ ጋር ክሊክ እናደርጋለን። ከዛ በኋላ እንደዚህ ሲመጣልን ሙሉ ስማችንን እናስገባለን። አስገብተን ስማችንን ካረጋገጥን በኋላ ከታች እዚህ ጋር ኔክስት የሚለውን እንነካለን። ከዛ ዴት ኦፍ በርዛችሁን ታስገባላችሁ። አስገብታችሁ ኔክስት ትሉታላችሁ። እዚህ ጋር እንግዲህ በራሳችሁ ኢሜል ስም መስጠት ትችላላችሁ። ከላይ እሱ የሰጠኛለ እኔ ከሱ መርጬ እጠቀማለሁ። ከዛም ኔክስት ትላላችሁ። ከዛ በኋላ እዚህ ጋር ፓስወርዳችሁን ታስገባላችሁ። ማንም ሊያውቀው የማይገባው ፓስወርድ። በምታዩት መልኩ እንደዚህ አድርጎ አምጥቶልኛል አካውንቱን። ከዛ ኔክስት ትለዋለሁ። ከዛ ሞርታች ከሄዳችሁ በኋላ እዚህ ጋር አግሪ የምትለዋል አንዴ ትነካላችሁ። በምታዩት መልኩ አካውንቱን ክሬት አድርጎልናል ማለት ነው። ሶስተኛ፣ ቀጥታ ዩቲዩባችን ላይ እንገባለን። ከታች እዚህ ጋር ዩ የሚል አለ፣ እሱን እንነካለን። ከዛ በመቀጠል ከላይ አካውንት የሚለውን እንነካለን። ከዛም ቅድም የከፈትነው ኢሜል ከስር አለ፣ እሱን ክሊክ እናደርጋለን። ከዛም እንደዚህ ከከፈተልን በኋላ ክሬት ኤ ቻናል የሚለውን እንነካለን። ከዛም እዚህ ጋር ፕሮፋይላችንን እናስገባለን የፈለግነውን። በመቀጠል ሴቭ የሚለውን እንነካለን። ከዛም ከፈለጋችሁ ስማችሁን እዚህ ጋር ማስተካከል ትችላላችሁ። ከዛ ከላይ ሴቭ ትሉታላችሁ እዛ ጋር። ከዛ በመቀጠል ክሬት ቻናል የሚለውን ከስር ትነካላችሁ። ከዛም በምታዩት መልኩ እንደዚህ ቻናላችንን ከፍተን ጨርሰናል ማለት ነው። ሁለተኛ፣ ቀጥታ ክሮማችን ላይ እንገባለን። ከዛም youtube.com ብለን ሰርች እናደርጋለን። እንደዚህ ከመጣልን በኋላ ከላይ 3 ሰርዟን እንነካለን። ከዛ ወደታች ሄደን ዴስክቶፕ ሳይት የሚለውን ክሊክ እናደርጋለን። እንደዚህ ከመጣልን በኋላ ፕሮፋይሉን እንነካለን። ከዛም ስዊች አካውንት የሚለውን እንነካለን። ቅድም የከፈትነውን አካውንት ክሊክ እናደርጋለን። ድጋሚ ፕሮፋይላችንን እንነካለን። ከዛ ዩቲዩብ ስቱዲዮ ላይ እንገባለን። ከዛም ኮንቲኒው የሚለውን እንነካለን። ክሎዝ እንለዋለን። ከዛም ሴቲንግ ላይ እንገባለን። ከዛ ቻናል የሚለውን እዚህ ጋር እንነካለን። ፊውቸር ኢሊጂቢሊቲ የሚለውን ክሊክ እናደርጋለን። ከዛም እንደዚህ ከመጣልን በኋላ ሁለተኛ ላይ ኢንተርሚዲየት ፊውቸር የሚለውን ክሊክ እናደርጋለን። ከዛ ወደ ስር ዝቅ አድርገን ቬሪፋይ ፎን ነምበር የሚለውን እናገኛለን። እሱን ክሊክ እናደርጋለን። እንደዚህ ከመጣልን በኋላ እዚህ ጋር እንደምታዩት ሴሌክት ዩር ካንትሪ የሚለው ላይ ኢትዮጵያን ፈልገን እንሞላለን። ከዛም ከስር ስልክ ቁጥራችንን እናስገባለን።
ከዛ ኔክስት እንለዋለን። ከዛም እንደዚህ ሎድ አድርጎ ኮዳችንን ጉግል ይልክልናል። እሱን አስገብተን ሰብሚት እንለዋለን። በምታዩት መልኩ እንግዲህ ቬሪፋይ አድርገን ጨርሰናል። አንደኛ ቬሪፋይ ካደረግንበት ባክ ብለን እንመለሳለን። ከዛም ከስር እዚህ ጋር ድጋሚ ሴቲንግ ላይ እንገባለን። ከዛ በመቀጠል ቻናል የሚለው ላይ እንነካለን። ማስክ ኢንፎ ላይ ገብተን ካንትሪ ሴሌክት እናደርጋለን። እዚህ ጋር ዩናይትድ ስቴትስ ነው መምረጥ ያለባችሁ፣ ዩናይትድ ኪንግደም እንዳትመርጡ። ከዛም ከስር እዚህ ጋር ሴቭ የሚለውን ትነኩታላችሁ ቼክ ካደረጋችሁ በኋላ። ዩቲዩብ ቻናላችንን ከፍተናል ማለት ነው። እንግዲህ ውድ ተመልካቾች ይህንን ይመስል ነበረ። ነገሮችን ስብስብ አድርገን ባንረዳ ጥሩ ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ነገሮችን በጥራት መረዳት ትችላላችሁ። ጉድ ላክ